የሚመለከተኝ ጉዳይ አይደለም ይሄ። እንዴት ዋልክ አጎቴ? እንዴት ዋልክ ምናምን ትላለህ እንዴ? አሁን ምግብ ለመብላት ነው የመጣው? ኧረ አጎቴ ተው፣ ሰው አይናቅም። ቁርስ ብቻ ነው እንጂ ምሳና ራት እኮ በልቼ አላውቅም። እና ምንም ስራ ሳትሰራ ምሳና ራት ፈለክ አንተ ቆሻሻ? ኧረ አጎቴ ተው፣ ቆሻሻ ብለህ ስትሳደብ እኔን አያመኝም። ሻወር እንዳላረግ ደግሞ አንተ አልከለከልከኝም። እና በዚህ ንጹህ ሻወር አንተ ገብተህ ልትሻወር ነው ያሰብከው? ምንድነው የሚሸተው? ሁሉን ብር ስለሰጠሁህ ለሻወር እንኳን የለኝም። አዎ ገብቷል የኔ ሰውነት። ትንሽ ጠብቀኝ፣ መከራችን እስኪያልቅ የትግራይ ወጣት። ሆዴን ለመብላት እየሞከርክ ነው? እሺ ያስቤዛ ስጠኝ። ወይ ጣጣ፣ ስራ እኮ የለም፣ ከየት ላምጣ? አንተ አይገባህም እንዴ? ቁጣ ምክንያት እየፈለኩ ነው አንተ ከዚህ ቤት እንድትወጣ። በቃ ለወጣት አትሆንም እቺ ሀገር። ማነው እኮ የለኝም፣ የት ልደር? የሚመለከተኝ ጉዳይ አይደለም ይሄ። በቃ ጨከንክብኝ አጎቴ። መውጣቱን እወጣለሁ፣ ግን ደግሞ ደህና ነው በላት ከደወለች እናቴ። በዚህ ጉዳይ እንኳን እንዳትሆነኝ ጠላት። ከቤት አስወጥቼዋለሁ ሳይሆን ስራ ሰጥቼዋለሁ ብላ አስመስለ ንገራት። ደህና ሁን አጎቴ። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝ አንቺን አገኝ ብዬ እኔ ራሴ